ህወሓት ለዓለም አቀፉ ማህበረሰብ ጥሪ አቀረበ። ህወሓት ዓለም አቀፉ ማህበረሰብ ከዝምታ ወጥቶ የፌዴራል መንግስቱ የሚፈጽመውን የድሮን ጥቃት እንዲያወግዝና እንዲያደራድር ጥሪ አቅርቧል። ህወሓት ዛሬ ባወጣው መግለጫ የፌዴራል መንግስቱ በትግራይ ክልል የሚያደርገውን የድሮን ጥቃት አጠናክሮ ቀጥሏል ያለ ሲሆን ሁኔታው እንዳይባባስና ቀጠና ወደ ሌላ ጦርነት ላለመውሰድ ለጥቃቱ ወታደራዊ ምላሽ ከመስጠት ተቆጥበናል ብሏል። ህወሓት አክሎም አሁንም ቢሆን ለሰላምና ድርድር ያለን አቋም አልተለወጠም፣ ነገር ግን ትዕግስትም ልክ አለው። ትዕግስት እንደ ፍርሃት መቆጠር የለበትም። ትግራይን ከጥቃት ለመከላከል እንገደዳለን ብለዋል። የአፍሪካ ህብረት ለአፍሪካ ቀንድ ሰላምና መረጋጋት የሚያደርገውን ጥረት እንዲደግፉ በቅርቡ በድጋሚ የተሾሙት የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ዛሬ ከህብረቱ ኮሚሽን ሊቀመንበር መሐመድ አሊ የሱፍ ጋር ተገናኝተው ተወያዩ። የአፍሪካ ህብረት ውይይቱን አስመልክቶ ባወጣው አጭር መግለጫ ሁለቱ ወገኖች በቀጠናው ባሉ ጉዳዮችና ከአህጉሪቱ ጋር በተያያዙ ሌሎች ርዕሶች ላይ ሀሳብ መለዋወጣቸውን አስታውቋል። ስለ ጉዳዮቹ ዝርዝር ማብራሪያ ግን አልተሰጠም። ውይይቱ በኢትዮጵያ ፌዴራል መንግስት እና በህወሓት መካከል ያለውን ውጥረት ወደ ሌላ ዙር ሙሉ ጦርነት ሊቀይር ይችላል የሚለውን ስጋት ይበልጥ ካየለበት ወቅት ጋር ተገጣጥሟል። ኦባሳንጆ ባለፈው ግንቦት በድጋሚ የተሰጣቸው ኃላፊነት የአፍሪካ ህብረት ኮሚሽን ለአፍሪካ ቀንድ ሰላምና መረጋጋት የሚያደርገውን ጥረት መደገፍ ነው የሚል ነው። መተማመን ለመፍጠርና ቀጣይነት ያለው ውይይት እንዲኖር ለማድረግ ጉዳዩ ከሚመለከታቸው አካላትና ወገኖች ጋር በመገናኘት እንደሚሰሩ ሹመቱን አስመልክቶ በወጣው መግለጫ ላይ ተመላክቷል። ዋነኛ ተግባራቸው ግን በሰሜን ኢትዮጵያ ከቀጠለው ውጥረት ጋር የተገናኘ ነው። ባለፈው ሰኔ ወር ወደ መቀሌ የተጓዙት ኦባሳንጆ ከክልሉ መሪዎች ጋር ውይይት ማድረጋቸውን አስታውቋል። ውጥረቱ ግን ከጉብኝቱ በኋላም ተባብሶ ቀጥሏል። አይኤስኤስ ተብሎ በሚጠራው የጸጥታ ጥናት ተቋም ከፍተኛ ተመራማሪ ሞዘስ ኦኪሎ ለዶቼ ቬለ እንዳሉት የአሁኑ የኦባሳንጆ ኃላፊነት ቀደም ሲል ከነበረው የበለጠ ጥረትን ይጠይቃል። የዛሬው የአፍሪካ ህብረት መግለጫ በሰሜን ኢትዮጵያ የቀጠለውን ውጥረት ለማርገብ እየተካሄዱ ያሉ ጥረቶችን በተመለከተ የጠቀሰው ነገር የለም። ኦባሳንጆ ሰላም፣ ውይይትና መረጋጋትን ለመደገፍ በመላው አገሪቱ የሚያደርጉትን ጥረት የኮሚሽኑ ሊቀመንበር አወድሷል ብሏል። ሰሜን ኮሪያ 10 ሚሳኤሎችን በአንድ ጊዜ ተኮሰች። የኮሪያ ልሳነ ምድር የሰላም አየር ዳግም በባሩድ ጭስ ታውቋል። የሰሜን ኮሪያው መሪ ኪም ጆንግ ኡን አስተዳደር ትላንት ያልተለመደና መጠነ ሰፊ የተወንጫፊ ሚሳኤል ሙከራ በማድረግ ቀጠናውን በስጋት ውስጥ ጥሎታል። እንደ ደቡብ ኮሪያ ጥምር ጦር አዛዦች መረጃ ፒዮንግያንግ ከዋና ከተማው አቅራቢያ 10 የሚጠጉ አጭር ርቀት ተወንጫፊ ሚሳኤሎችን ወደ ምስራቅ ባህር አቅጣጫ ተኩሳለች። እነዚህ ሚሳኤሎች በግምት 300 ኪሎ ሜትር በአየር ላይ ከተጓዙ በኋላ በጃፓን ባህር ላይ ማረፋቸው ተረጋግጧል። ድርጊቱ የተፈጸመው አሜሪካና ደቡብ ኮሪያ በጋራ የሚያካሂዱትን ኦልቺ ፍሪደም ሺልድ የተሰኘን ወታደራዊ ልምምድ ሰሜን ኮሪያ በጽኑ ስትቃወም በቆየች ማግስት ነው። የፒዮንግያንግ ባለስልጣናት የጋራ ልምምዱን የወረራ ዝግጅት ሲሉ ቢፈርጁትም ሴኡልና ዋሽንግተን ግን ልምምዱ ለመከላከያ ዓላማ ብቻ የተዘጋጀ መሆኑን ይገልጻሉ። የጃፓንና የደቡብ ኮሪያ መንግስት ድርጊቱን በጽኑ አውግዟል። የደቡብ ኮሪያ ብሔራዊ የደህንነት ምክር ቤት ባደረገው አስቸኳይ ስብሰባ ሰሜን ኮሪያ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔዎችን በግልጽ እየጣሰች መሆኑን ገልጾ ትንኮሳዋን በአስቸኳይ እንድታቆም አሳስቧል። የአሜሪካ ኢንዶ ፓሲፊክ ህዝብ በሰጠው መግለጫ የሰሜን ኮሪያ የሚሳኤል ሙከራዎች ቀጠናውን አለመረጋጋት ውስጥ የሚከቱ ናቸው ብሏል። አሜሪካ ለደቡብ ኮሪያና ለጃፓን ደህንነት ያላትን ቁርጠኝነት በድጋሚ በማረጋገጥ ሁኔታውን በቅርቡ እየተከታተለች መሆኑንም አስታውቃለች። ይህ የቅርብ ጊዜ የሚሳኤል ሙከራ በኮሪያ ልሳነ ምድር ለዓመታት የዘለቀውን ዲፕሎማሲያዊ ቀውስ ይበልጥ ያሻከረው የመጣ ሲሆን ዓለም አቀፉ ማህበረሰብ በቀጣይ ምን አይነት እርምጃ ይወስዳል የሚለውን ጉዳይ የብዙዎችን ትኩረት ሆኗል።